الله أكبر الله أكبر ሁለተኛ ያነሳው ነጥብ ደግሞ ዮሐንስ ወንጌል ምዕራፍ 1 አንቀጽ 1ን አነብለታለሁ ብሎ የተናገረውን እንመልከት። ያው እንደሰማችሁ ትልቅ የክርስትና ማስረጃ እንደሆነ በማድረግ ነው የተናገረው። እስኪ ይህን አንቀጽ በአውዱ እንመልከተው። ማለትም የአንቀጹን መቼት የፈጠሩትን ቋንቋ፣ የተጻፈበትን ጊዜ፣ የተጻፈለትን ማህበረሰብ እኒህንና ተዛማጅ ሁኔታዎችን ስናውቅ ብቻ ነው ሙሉ ለሙሉ አንቀጹን ልንረዳው የምንችለው። ስለዚህ መጀመሪያ ወደ ተጻፈበት ቋንቋ መመለስ ይኖርብናል፣ ወደ ግሪክ ማለት ነው። አንቀጹ እንደዚህ ነው የሚለው ኤን አርኬ ኤን ሆሎጎስ ካይ ሆሎጎስ ኤን ፕሮስቶን ቲዮን ካይ ቲዮስ ኤን ሆሎጎስ ነው የሚለው። በመጀመሪያ የምናየው ቃል ስፔሲፊካሊ ሎጎስ የሚለውን እንመልከት። በክርስትና እምነት ላይ የግሪክ ፍልስፍና ተጽዕኖ በዋናነት ከሚያሳዩን በጣም ግልጽ ማስረጃዎች ውስጥ አንዱ ይህ አንቀጽ ነው። በተለይም ደግሞ ሎጎስ የሚለው ቃል ሎጎስ አምላክ ዓለምን የፈጠረበት መሳሪያው ነው የሚለው ሀሳብ የክርስትና እምነት አዲስ ወይም ኖቨል አይዲያ አይደለም። ሚድል ፕላቶኒዝም የሚባል የፍልስፍና ስኩል ኦፍ ቶት ሀሳብ ቢሆን እንጂ ሚድል ፕላቶኒዝም ፍልስፍና አቀንቃኞች ማለትም እንደ እስክንድሪያው ፋይሎ ወይም ፊሎ ነው የሚሉት አንዳንዶቹ ከኢየሱስ ከ20 ዓመታት በፊት የተወለደ አይሁዳዊ ሲሆን ስለ ሎጎስ አስተምህሮ ከዮሐንስ ወንጌል ጸሐፊ በፊት በጥልቀት ጽፎ እናገኘዋለን። ፋይሎ የኖረው በሄሌናይዜሽን ዘመን ሲሆን በሄራክሊተስ፣ ፕሌቶ፣ ስቶይክስ፣ ፓይታጎረስ ፍልስፍና ሀሳቦች ተጽዕኖ ያደረበት ሲሆን በተራው እርሱ ደግሞ ቀጥሎ አሁን እንደምናየው በክርስትና እምነት ላይ በተለይ ነገረ ክርስቶስ እንዲሁም የሥላሴ እሳቤ ላይ ሊካድ የማይችል ተጽዕኖውን አሳድሯል። ፋይሎ የሄሌናይዜሽን ወይም የሲንክሪቲዝም ቁንጮ ወይም ፒክ ይወክላል። የግሪኮች የፍልስፍና ባህል ከአይሁዶች እምነት ጋር ለመዋሃድ ሳይታክት ጽፎ አልፏል። እያልኩት ያለሁት በግልጽ እንዲሆንላችሁ ትንሽ ወደ ኋላ መመለስ ይኖርብኛል። አፍተር አሌክሳንደር ዘግሬት ወይም አሌክሳንደር ዘግሬት ከሞተ በኋላ የእሱ ተከታዮች ወይም ሰክሰሰሮች ሄሌናይዜሽንን አብዛኛውን የዓለም ክፍል መቆጣጠር እንዲችሉ አይዲዮሎጂካል ወይም የርዕዮተ ዓለም ቤዝ ሆኗቸው ነበር። ሄለን ማለት ግሪክ ማለት ሲሆን ሄሌናይዜሽን ማለት ደግሞ ሜኪንግ ኢት ግሪክ ወይም ነገሮችን ግሪክ ወደ ማድረግ እንደማለት ነው። የአሌክሳንደር ዘግሬት ፍላጎት የተለያዩ የዓለም ህዝቦችን በግዛት ውስጥ ካስገባ በኋላ በእነዚህ ህዝቦች ላይ አንድነትን ለመፍጠር የሞከረው ግሪክ ቋንቋን፣ ባህልን፣ ፍልስፍናን እንዲሁም ሃይማኖትን ፕሮፓጌት በማድረግ ነበር። በተለይ ደግሞ ኤሊት በሆኑ የማህበረሰቡ ክፍሎች ላይ ማለት ነው። ለዚህም እንዲረዳው በኢምፓየር ውስጥ የግሪክ ባህልን የሚያንጸባርቁ ከተሞችን ያቋቁም ነበር። ወደ ግብጽ ብንሄድ አሌክሳንደር የምትባለዋን ከተማ እንደ ምሳሌ ማየት እንችላለን። በአይሁድም ሀገርም ሆነ በዲያስፖራው የነበረው የአይሁዶች ህይወት በሄሌናይዜሽን ባህል፣ ሃይማኖት፣ ፍልስፍና እንዲሁም ቋንቋ ተጽዕኖ አድሮበታል። በአይሁዶችም ዘንድ የግሪክ ቋንቋ፣ ባህል፣ ፍልስፍና ከፍተኛ ተቀባይነትም አግኝቶ ነበር። ለአይሁዶች ሃይማኖትም የዚህ መዘዝ ተቀምሶ አልፏል። ትልቅ ማሳያ የሚሆነው በአይሁዶች ታሪክ ዘመን ለመጀመሪያ ጊዜ ቶራ ወይም የኦሪት መጽሐፍት ከኤብራይስጥ ወደ ግሪክ መተርጎሙ ነው። ሰባዎቹ ወይም ሰብቲዩጀንት የሚባለው ትርጉም ማለት ነው። የአዲስ ኪዳን ጸሐፊዎችንም በምንመለከትበት ጊዜ የተጠቀሙት ቋንቋ ለመጻፍ ኮይኔ ግሪክ ወይም ኮመን ግሪክን ነው። ይህም የሄሌናይዜሽን በእነሱም ላይ ማረፉን እናያለን ማለት ነው። ሶማይሶ የኢየሩሳሌም ቤተ መቅደስ ውስጥ ሳይቀር የግሪክ አማልክት ለሆነው ለዙስ መስዋዕት ይቀርቡላ ነበር በዛ ዘመን ማለት ነው። ከዛም በኋላ ነው ይህ ድርጊት እየተንሰራፋ ሲመጣ ወደ አመፅ የተቀየረው ማለት ነው። አመፁም የመቃቢያን ሪቮልት ተብሎ ይታወቃል። በኢስተርን ኦርቶዶክስ እና በካቶሊክ ዲኖሚኔሽን ውስጥ ይህን ዘመንና ታሪክ የሚተርኩ መጽሐፍቶች በቆረናቸው ውስጥ ይዘው ይገኛል ማለት ነው። የመቃቢያን አመፅ የጀመረው አንቲዮከስ ዘፎርዝ ኤፒፈነስ በኢየሩሳሌም በሚገኘው ቤተ መቅደስ ለግሪክ አማልክት ለዙስ መሰዊያ ከሰራ በኋላ ነው። መቃቢያን ቤተ መቅደሱን እንደገና በመውረር በማንጻት እና በአዲስ መልክ እንደገና በማቋቋም ይህ ክስተት ዛሬ በአይሁዶች ዘንድ ሃኑካ ወይም ቻኑካ የሚል ስም ተሰጥቶ ትልቅ በዓል ሆኗል። የቤተ መቅደስ የቅድስና በዓል ተብሎ ይከበራል ማለት ነው። አይሁዶች የመቃቢያንን ድል ከተቀናጁም በኋላ ቤተ መቅደሳቸውንም ካጸዱም በኋላ ስቲል ግን በፕላቶኒክ ሜታፊዚክስ ፍልስፍና የአይሁድ ተመራማሪዎችን መሳቡንና ማማለሉን ቀጥሎ ዘልቆ ነበር። ሮማውያንም የግሪክ ቋንቋን፣ ባህልን፣ ሃይማኖቶችን እና ሲንክሪቲዝምን እንዲሁም ትምህርቶቻቸውን ሙሉ በሙሉ እንደነበር ነበር የተዋቸው። ብዙ ጊዜ ለጊዜ አላጠፋም። ለጊዜው ፋይሎ ላይ አሁን ደግሞ እናተኩር። ፋይሎ እንግዲህ የዚህ ሂደትና ዘመን ውጤት ነው። ከልጅነቱ በግሪክ ፍልስፍናና ባህል የተማረከ በጥንታዊ የግሪክ ስነ ጽሑፍ የላቀ እውቀት ያዳበረ ነገር ግን የአይሁድን ሃይማኖትና ታሪክ ደግሞ ከቀደምት አባቶች የወረሰ ነበር።
ፋይሎ የዕብራይስጥ መጽሐፍ ቅዱስን ለመተርጎም እና ለመፍታት ወይም ሄርሜኔቲክስ የምንለውን አላጎሪካል ቴክኒክ ወይም ምሳሌያዊ ዘዴን ይጠቀም ነበር። እናም ፋይሎ የግሪክን ፍልስፍና ጽንሰ ሀሳቦች ከዕብራይስጥ ሃይማኖታዊ አስተሳሰብ ጋር በማዋሃድ ወይም ሲንክሪታይዝ በማድረግ ለክርስትና መሰረት ጥሎ ያለፈ ለነበር ሊካድ የማይችል እውነት ነው ማለት ነው። ለዚህም ነው የዮሐንስ ወንጌል ጸሐፊ ሎጎስን ቲዮስ ወይም እግዚአብሔር ከማለቱ በፊት ፋይሎ ሎጎስን ቲዮስ ወይም እግዚአብሔር ብሎት የምናገኘው። ፋይሎ ምን ይሁን የዮሐንስ ወንጌል ጸሐፊ የፕላቶኒክ አስተሳሰብ የሆነውን በጎደለው ነገርና ፍጹም ቅርጽ መካከል ያለውን ልዩነት ሰፊ ነው የሚለውን አመለካከት ተከታዮች ነበሩ። ስለዚህም ነው አማላጅ ፍጡራን በእግዚአብሔርና በቁሳዊ ዓለም መካከል ያለውን ትልቅ ክፍተት እንደ ድልድይ ለማገናኘት አስፈላጊነታቸው ከፍተኛ ነው ብሎ የሚያምኑት ማለት ነው። እዚህ ለበለጠ ለመረዳት ፍሬድሪክ የጻፈውን ሂስትሪ ኦፍ ፊሎሶፊ ቮሊዩም 1 መመልከት ትችላላችሁ። ለጊዜው ግን ይህን ባጭሩ ለማስረዳት በሀገራችን ስለዚህ ጉዳይ ተጽፎ ከሚገኙ መጽሐፍ ውስጥ ለዛሬ አንድ መጽሐፍ እንጠቀማለሁ። እሱም የፍልስፍና ትምህርት ቅጽ 1 የሰው ልጅ የሀሳብ ታሪክ ከቅድመ ሶቅራጠስ እስከ ድህረ ዘመናዊነት በሚል ርዕስ የተጻፈውን ብሩህ አለምነህ፣ ዮናስ ታደሰ፣ ፋሲል መራዊ ያዘጋጁትን መጽሐፍ ነው ማለት ነው። እዚህ መጽሐፍ ላይ ፕሎታይነስ በፕሌቶና በክርስትና መካከል ያለ ድልድይ በሚለው ምዕራፋቸው 4 ላይ ንዑስ ርዕስ የፕሎታይነስ ስላሴዎች ገጽ 71 ጀምሮ ያለውን እንመለከታለን። እኒህ ነበር ያሉት። ውስንነት ከሌለውና በፍጹማዊነት ጸንቶ ከሚኖረው አንዱ እውነት ወይም the one reality እንዴት ውስንነት ያለው ተለዋዋጭና ቁሳዊ ዓለም ሊገኝ ቻለ? ፕሎታይነስ ይህን ጥያቄ ለመመለስ የሚሞክረው አንድ እውነት ወይም the one reality በ3 ደረጃ የተከፋፈለ የምንነት መገለጫዎችን በመስጠት ነው። ከዚህም የተነሳ ነው ክርስትና ስለ እግዚአብሔር ምንነት እርስ በርስ የሚጻረሩ ኢንኮንሲስተንት ትምህርቶችን አንድ ላይ አጭቆ የሃይማኖት ዶክትሪን በማድረግ ለሚሰብከው ትምህርት አርአያ ወይም ሞዴል አድርጎ የወሰደው የፕሎታይነስን የፍልስፍና ስርዓት ነው ሲባል ዘወትር የምንሰማው ይላል። ኢንድኮት እንደሰማችሁት እንግዲህ ክርስትና ወይም ክርስትና ሃይማኖት አርአያ ወይም ሞዴል ያደረገው ይህን የሚድል ፕላቶኒዝም ፍልስፍና እንደሆነ ነው የሚነግረን። በዚህ አላበቃም። ገጽ 72 እዚሁ መጽሐፍ ላይ ስታዩት እነዚህን 3 የምንነት መገለጫዎችን ሲዘረዝር አንደኛ አንዱ ዘዋን ሪያሊቲ፣ ሁለተኛ ልዕለ ተፈጥሯዊ አእምሮ ወይም ሱፐርናቹራል ማይንድ፣ ሶስተኛ የዓለም ነፍስ ወይም ወርልድ ሶል ይቀጥላል። እንዲህ ይላል። ይህ ልዕለ ተፈጥሯዊ አእምሮ ወይም ሱፐርናቹራል ማይንድ በምን መንገድ ነው ከአንዱ ወይም ዘዋን ሊገኝ የሚችለው የሚል ጥያቄ ፕሎታይነስ ሲመልስ አንዱ ወይም ዘዋን በተፈጥሯዊ ኢንሄረንትሊ ተፈጣሪያዊ ወይም ክሬቲቭ በመሆኑ በስርጸት ወይም ኢሚኔሽን የተገኘ ነው ይለናል። ሆኖም ግን ስርጸቱ እዚህ ላይ አያቆመም። ልዕለ ተፈጥሯዊ አእምሮ ወይም ሱፐርናቹራል ማይንድ የተጸረጸው የዓለም ነፍስ በ3ኛ ደረጃ ያስቀምጠዋል ይለናል። በዚህም አያበቃም። እዚሁ መጽሐፍ ላይ ገጽ 73 ደግሞ ከተመለከታችሁ እንዲህ ይላል። የምንኖርበት ዓለምን ማስገኘት የቻለውን የእውነትን ወይም ሪያሊቲ አንድነትን እና ሶስትነትን ትምህርት ነው እንግዲህ ክርስትና በቀጥታ ወስዶ የፈጣሪ አንድነትና ሶስትነት በቅንፍ ውስጥ የስላሴ ትምህርቱ መነሻ ያደረገው 4 ነጥብ። እንግዲህ እኔ አይደለም ያልኩት፣ መጽሐፉን አንብቡት። ማንም ኢንተሌክቹዋል የሆነ ሰው መጽሐፉ ላይ እንዳለው ክርስትና በቀጥታ ከዚህ ፍልስፍና ትምህርት የወሰደው እንደሆነ ራሳችሁ መስካሪዎች ትሆናላችሁ። የምንን? የሎጎስ ቲዮሎጂን እና የስላሴ ትምህርትን። ይህን የግሪክ ፍልስፍና በኦንቶሎጂካል ሄራርኪ ወይም በስነ ኑባራዊ ተዋረድ ወይም ቼን ኦፍ ቢንግስ የጳውሎስ መልእክትን ስንፈትሽም በግልጽ እናገኘዋለን። አንደኛ ቆሮንቶስ ምዕራፍ 11 አንቀጽ 3ን አንብቡት። ነገር ግን ይህን እንድታውቁ እወዳለሁ፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው ይላል። ራስ ወይም በግሪኩ ኬፈል የሚለው ወይም አውቶሪቲ ኦቨር ወይም ስልጣን እንደማለት ነው። እንግዲህ ኢየሱስ ሰው ስለሆነ ነው እግዚአብሔር በሱ ላይ ራስ ወይም ስልጣን የሆነው ማለት እንዳትችሉ ይህ የተናገረው ጳውሎስ ኢየሱስ ካረገ በኋላ ነው። ስለዚህ ግልጽ ነው ለጳውሎስ ቼን ኦፍ ቢንግስ ወይም የስነ ምግባራዊ ተዋረድ ከታች ሴት፣ ከእሷ ራስ ደግሞ ወንድ፣ ከወንዱ ራስ ደግሞ ክርስቶስ፣ ከክርስቶስ ራስ ደግሞ እግዚአብሔር ነው ብሎ የሚያምነው ማለት ነው። ተጨማሪ ማየት ከፈለጋችሁ አንደኛ ጢሞቴዎስ እዛው ጳውሎስም ማለት ነው ምዕራፍ 2 አንቀጽ 5ን ስናነብ የበለጠ ግልጽ ይሆናል።
ምንድነው የሚለው? አንድ እግዚአብሔር አለን፣ ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ስለዚህ ጳውሎስ ክርስቶስን ኢንተርሚዲየሪ ቢንግ አድርጎ የሚቆጥረው ማለት ነው። ስለዚህ ወደ ቄሱ ጥያቄ ስንመለስ ልንገረም አይገባም የዮሐንስ ወንጌል ሎጎስን ወይም ቃልን እግዚአብሔር ብሎ ቢጠራው። ለምን? እንደ ፋይሎ ያሉ ሄሌናይዝድ አይሁዶች እና ሚድል ፕላቶኒክ ሜታፊዚክስ አቀንቃኞች ይህን ሲሉ ስለከረሙ ማለት ነው። እዚህ ላይ ግን ዮሐንስ አንዳንድ ልብ ካላችሁት ቃልን ወይም እግዚአብሔር ሲለው ዊዛውት ዘ ዴፊኒት አርቲክል ነው። መጀመሪያ ግን እግዚአብሔር ብሎ ሲናገር ዊዝ ዴፊኒት አርቲክል ነው። በሄሌናይዝ አይሁዳዎች አእምሮ በቲዮስ ዊዝ ዴፊኒት አርቲክል እና ቲዮስ ዊዛውት ዴፊኒት አርቲክል ያለውን ልዩነት ግልጽ ነበር። ይህንንም ለማስረዳት ራሱ ፋይሎን ስለዚህ ጉዳይ በዋቢነት እናያለን። እንዲህ ብሏል። ቅድስና መጽሐፍት የግሪክ ቃል ሆቲዮስ ሲጠቀሙ ትክክለኛና እውነተኛ የሆነውን ፈጣሪ ለማመልከት ሲሆን ግን ቲዮስ የሚለውን ቃል ብቻውን ያለ አርቲክል ሆ ሲጠቀሙ ያ እውነተኛ አምላክና ፈጣሪ የሚያመለክት አይደለም፣ ይልቁንም ጥንታዊ የሆነውን ሎጎስን ለመግለጽ ነው። ስለዚህ በሚድል ፕላቶኒክ ሜታፊዚክስ አንዱ የሆነው ፍጹም የሆነው ከሁሉም በላይ የሆነው ኦንቶሎጂካል ሄራርኪ ላይ ወይም በስነ ኑባሮ የተዋረድ ላይ ወይም ቼን ኦፍ ቢንግ ላይ የመጀመሪያ የሆነው ሆቲዮስ ወይም አውቶቲዮስ ወይም ቶንቲዮስ ይሉታል ማለት ነው። ከዛ በመቀጠል ሄሌናይዝድ አይሁዶች እና ሚድል ፕላቶኒክ ሜታፊዚክስ አቀንቃኞች ሎጎስን ሰከንድ ሌቭል ኦፍ ቢንግ ወይም ሁለተኛ ደረጃ ላይ ያለ የሚገኝ አካል ይሉታል። ሎጎስንም ጄኔሬትድ ነው ወይም ቢጋትን ዊዝን ዘ ዋን ኢትሰልፍ ኢተርናሊ ለዘላለም በአንድ አምላክ ውስጥ ለዘላለም ጄኔሬትድ ወይም የተወለደ አካል ነው የሚል እምነት አላቸው። ስለ ሎጎስ ሲገልጹ ልክ እንደ እግዚአብሔር አብ ትልቅ ባይሆንም ሎጎስ ዲቫይን ሚዲዬተር ነው ይላሉ። ምን ማለት ነው? በአንድ አምላክና በሰዎች መካከል ያለ መለኮታዊ አማላጅና አስታራቂ ነው ብለው ያምናሉ። ለዚህ ማስረጃ አድርጌ የማቀርበው አሁንም ፋይሎን ይሆናል። ፋይሎ ሄሌናይዝድ አይሁድ እንጂ ክርስቲያን እንዳልሆነ አሁንም አስምሩበት። በተጨማሪም ከአዲስ ኪዳን መጽሐፍ ከመጽሐፋቸው በፊት ሲጽፍ እንደነበር ደግሞ አስታውሱ። ፋይሎ ሎጎስን ሲገልጸው the son of God የእግዚአብሔር ልጅ እንዲሁም ሎጎስ የተፈጠረ ሳይሆን the father eternally begotten God ከእግዚአብሔር አብ ለዘላለም የተወለደ አምላክ ብሎ ነው የገለጸው። እንዲሁም the first son አንድያ ልጅ የበኩር ልጅ እንደሆነ ከክርስትና ጸሐፊዎች በፊት ጽፎ እናገኘዋለን። አንድ ፓርት ላይ እንዲህ ነው ያለው ፋይሉ ሎጎስን ሲገልጽ the logos is the first begotten son of the uncreated father. For the Father of the universe has caused him to spring up as the eldest son, whom in other passages he calls the firstborn. And he who in thus born, imitating the ways of his father, has formed such and such a species, looking to his archetypal patterns. Logos ቃል ያልተፈጠረ ከሆነው የአብ የመጀመሪያ ልጅ ነው። የዓለማት አባት የበኩር ልጅ ሆኖ እንዲበቅል አድርጎታልና። በሌላ ክፍል ደግሞ አንድያ ልጁን ይጠራል እና እሱ እንደዚሁ የተወለደ ነው። የአባቱን መንገድ በመኮረጅ የተለያዩ አይነት ዝርያዎችን ፈጥሯል። የእሱን ወይም የአብን አርኪታይፓል ፓተርኖችን ወይም ሞዴሎችን በመመልከት ማለት ነው። ይህን ስታሰሙ ክርስትና እንደሚሸታችሁ አልጠራጠርም። በዚያ ያበቃም። ፋይሉ አሁንም ይቀጥላል። እንዲህ ይላል። Logos is the bond of the universe and mediator extended in nature. The Father eternally begat the Logos and constituted it as an unbreakable bond of the universe that produces harmony. ሎጎስ ወይም ቃል የአጽናፈ ሰማይን ማሰሪያና በተፈጥሮ ውስጥ የተዘረጋው አስታራቂ ነው። አብ ዘላለም ቃልን ወልዷል። የማይበጠስ የአጽናፈ ሰማይ ማሰሪያ ሆኖ ስምምነትን አጽንቶ ፈጥሯል ይላል። ይህንን የፋይሎ ጽሑፎችን ስትሰሙ የጳውሎስ መልእክቶችንና የኒቅያ ጉባኤን ያስታውሳችኋል ብዬ ተስፋ አደርጋለሁ። ወደ ጳውሎስ መልእክት ካገባን ቆላሲያስ ምዕራፍ 1 አንቀጽ 15 እስከ 17 ያለውን ብታነቡ እንዲህ ይላል። እርሱ የማይታየው አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃያላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱ ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው ይላል። ወደ ካውንስል ኦፍ ናይሲያ በምንዞርበት ጊዜ የመጀመሪያው የኒቅያ ጉባኤ ማለት ነው
በ325 ኮመን ኤራ የመጀመሪያው ቤተክርስቲያን ኢኮኖሚካል ማለት ወርልድ ዋይድ ወይም ዓለም አቀፍ ማለት ነው የተጠራው በኢምፐረር ኮንስታንቲን በንጉስ ነገስቱ ቆስጠንጢኖስ በአሁኑ ተርኪ ወይም ቱርክ ውስጥ ማለት ነው። ጉባኤው የተጠራበት ምክንያት በዋናነት ደግሞ የአርዮስ ውዝግብን ለመፍታት ነበር። የአርዮስ ውዝግብ ስለ ክርስቶስ ተፈጥሮ ተከታታይ የሆነ ክርስቲያናዊ ውዝግቦች ነበሩ። የመጀመሪያው በአርዮስ እና በአሌክሳንድሪያው አትናቲዮስ መካከል የነበረው ክርክር ማለት ነው። እነዚህ ሁለት አሌክሳንድሪያ ግብጽ ውስጥ የነበሩ ክርስቲያን ሃይማኖትን ሊቃውንቶች መካከል የነበረ ውዝግብ ማለት ነው። ጉባኤው የናይሲያን ክሪድ ወይም ደግሞ የኒቅያ የሃይማኖታዊ መግለጫ እንዲፈጠር ምክንያት ሆኗል ማለት ነው። መግለጫው ሲጀምር እንዲህ ነበር የሚለው We believe in one God, the Father Almighty, maker of all things visible and invisible, and in one Lord, Jesus Christ, the Son of God, begotten from the Father, only begotten, that is, from the substance of the Father, God from God, light from light, true God from true God, begotten, not made, of the substance with the Father. አማርኛው ሁሉም በያዘ ሰማይና ምድርን በሚታይና በማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ በተወለደ የአብ አንድያ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነት አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ እያለ ይቀጥላል። እንግዲህ ይህ ጉባኤ እንዲሁም የጳውሎስ መልእክት ከመጻፉ አስቀድሞ ነው በግሪክ ፍልስፍና የተማረከው አይሁዳዊ ፋይሉ ሎጎስን ወይም ቃልን ሲገልጽ the son of God የእግዚአብሔር ልጅ እንዲሁም ሎጎስ የተፈጠረ ሳይሆን the father eternally begotten God ከእግዚአብሔር አብ ለዘላለም የተወለደ አምላክ the firstborn አንድያ ልጅ የበኩር ልጅ እያለ ሲጽፍ የነበረው ማለት ነው። በጣም ዝነኛና ታዋቂ የሆነው ክርስቲያን አፖሎጂስት ዊሊያም ሌን ክሬግ ይህንን እውነት መስካሪ ነው። ዶክትሪን ኦፍ ጋድ ትሪኒቲ ፓርት 5 the historical survey ላይ እንዲህ ነበር ያለው For better or for worse, like it or not, this is one of the clearest examples of the influence of philosophical thinking upon the theology. Because this doctrine, which when get canonized by the Council of Nicaea later on, is formed out of a kind of synthesis between John's Gospel and the Toto Philo of Alexandria and the Middle Platonism that he represented. እንዲህ ያለው ለበጎም ይሁን ለመጥፎ ወደድንም ጠላንም በጣም ግልጽ የሆነ የፍልስፍና አስተሳሰብ በስነ መለኮት ላይ ያሳደረው ተጽዕኖ ማሳያ ከሆኑት ምሳሌዎች አንዱ ይህ ነው። ኒቂያ ጉባኤ ላይ ቀኖናዊ ሆኗልና የዮሐንስ ወንጌልና የአሌክሳንድሪያ ፋይሎ እና እርሱ የሚወክለው የመካከለኛ ፕላቶኒዝም አስተሳሰብ ጋር በመዋሃድ የመነጨ ነው ብሏል። አሁንም ግልጽ ነው እውን የክርስትና ዶክትሪን እና ዶግማ ከፈጣሪ የወረደ ነው ወይስ የግሪክ ፍልስፍና፣ ባህል፣ ሃይማኖት ተጽዕኖ ካደረባቸው የአይሁድ እምነት ተከታዮች ከእምነታቸው ጋር ዋህዶ የፈጠሩት ዶክትሪን ነው የሚለው ለእናንተ ትቼው አልፋለሁ። በዚህ ግን አያበቃም። ፋይሎ ሎጎስን ለሰው ልጅ ሁላ አማላጅ ወይም ሃይ ፕሪስት ሊቀ ካህን ብሎ ገልጾታል። እንዲህ ነው ያለው And the Father who created the universe has given to his archangelic and the most ancient world a preeminent gift to stand on the confine of both and separate that which he had created from the Creator. ዓለማትን የፈጠረ አባትም ለሊቀ መላእክትና ለጥንታዊ ቃሉ በሁለቱም ድንበር ላይ እንዲቆም ታላቅ ስጦታን ሰጠ። This same word is continually a suppliant to the immortal God on behalf of the mortal race, which is exposed to affliction and misery, and is also the ambassador sent by the ruler of all to the subject race. እናም ይህ ቃል ለመከራና ለሰቆቃ የተጋለጠውን ሟች የሆነውን ዘር ወክሎ ሰውን ማለቱ ነው የማይሞተውን አምላክ ያለማቋረጥ የሚማልድ ነው፣ አምባሳደርም ነው። ሁሉንም ገዢ በሆነው አምላክ የተላከ ብሔራትን ለመግዛት ምናምን ብሎ ያወራል። አሁንም ይህ የፋይሎ ጽሑፎች ስትሰሙ የጳውሎስን መልእክት አለማስታወስ ይከብዳል። የኢትዮጵያ ኦርቶዶክስ እና ፕሮቴስታንት ኢትዮጵያ ውስጥ ያሉ እንደ ፋሽን የሚጨቃጨቁበት አንቀጽ አእምሯችሁ ሳይመጣ አልቀረም። ሮሜ ምዕራፍ 8 አንቀጽ 34 እንዲህ ይላል፣ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ዕብራውያን ምዕራፍ 4 አንቀጽ 14 ላይም እንዲህ ይላል፣ እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህን
ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንይዛለን ይላል። ተጨማሪም አንደኛ ጢሞቴዎስ ምዕራፍ 2 አንቀጽ 5 ስናይ አንድ እግዚአብሔር አለን፣ ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እዚህ አሁን ጳውሎስ አይሁድ ይሁን እንጂ የግሪክ ቋንቋ፣ ፍልስፍና፣ ሃይማኖት በደንብ ተጽዕኖ እንዳደረበት ብዙ ማሳያዎችን ማስቀመጥ ይቻላል። ለምሳሌ አቴንስ ውስጥ ሲያስተምር ለዙስ ለሚባለው የግሪክ ኦሎምፒያ አምላክ በግሪክ ሃይማኖት ውስጥ ከሁሉ የላቀ አምላክ ተብሎ ለሚመለከው ማለት ነው የውዳሴ መዝሙርን ሲጠቅስ እናገኘዋለን። የሐዋርያት ሥራ ምዕራፍ 14 አንቀጽ 28ን እናንብብ። የምንኖረውና የምንንቀሳቀሰው ያለነውም በእርሱ ነውና ከራሳችሁ ባለቀኔዎች አንዳንዶቹ እንዳሉት እኛም ደግሞ ልጆቹ ነን። እንግዲህ እዚህ አንቀጽ ላይ 2 ለግሪክ አማልክት የተዘመሩ መዝሙሮችን እናገኛለን። መጀመሪያው የምንኖረውና የምንንቀሳቀሰው ያለነው በእርሱ ነው የሚለው ፍሮም ደ ክሪታን ፖይት ወይም ግጥም የተወሰደ ነው። በ600 ቢፎር ኮመን ኢራ የተጻፈ ማለት ነው። ሁለተኛው ደግሞ እኛም ደግሞ ልጆቹ ነን የሚለው ደግሞ በ270 ቢፎር ኮመን ኢራ ፊኖሚና አራተስ የተባለ ገጣሚ ያዘጋጀው የውዳሴ መዝሙርን ነው እንግዲህ ሲጠቅሳቸው የምንሰማው ጳውሎስ ማለት ነው። ጳውሎስ ዝም ብሎ ከመጥቀስ አልፎ ደግሞ የግሪኮችን ሃይማኖታዊ መልእክት እውነት ብሎ ሲቀበል የምንታዘብበትን እንመልከት። ቲቶ ምዕራፍ 1 አንቀጽ 12 ላይ ከራሳቸው ነቢያት አንዱ ስለ እነርሱ ሲናገር የቀርጤስ ሰዎች ዘወትር ውሸታሞች፣ ክፉ አውሬዎችና ሰነፍ ሆዳሞች ናቸው ብለዋል። ይህ ምስክርነት እውነት ነው። ይህ ጥቅስ በ600 ቢፎር ኮመን ኤራ ኤፒሜንደስ ከሚባል ገጣሚ እና እዛው የቄርጤስ ነዋሪ የነበረ ሰዎችን በከፍተኛ ሁኔታ አልቀው ያዩት የነበረ ሲሆን ፍጻሜነታቸውን የሚያገኙ በርካታ ትንቢቶችን ተናግረዋል ብለው ያምኑት የነበረ ሰው ነው። ይህን ሰው ነው እንግዲህ ነቢይና ምስክርነቱም እውነት ነው ሲል ጳውሎስ የተናገረው ማለት ነው። ስለዚህ አሁንም እጠይቃለሁ፣ እውን የክርስትና ዶክትሪንና ዶግማ ከፈጣሪ የወረደ ነው ወይስ የግሪክ ፍልስፍና፣ ባህል፣ ሃይማኖት ተጽዕኖ ካደረባቸው የአይሁድ እምነት ተከታዮች ከእምነታቸው ጋር ዋህዶ የተፈጠረ ነው የሚለውን ለእናንተ ትቼውንም አልፋለሁ። ፋይሎ በዚያ አያበቃም ግን ሎጎስን the first image of God የመጀመሪያ የእግዚአብሔር ምስል ብሎ ጠቅሶታል። በፍጥረት ምዕራፍ 9 አንቀጽ 6ን ሰውን በእግዚአብሔር መልክ ፈጥሮታልና የሚለውን አንቀጽ ከግሪኮች በተማረው አሌጎሪካል ወይም ምሳሌ አፈታት ዘዴ ሲተረጉም እንዲህ ነበር ያለው። Why is it that he speaks as if of some other God, saying that he made man after the image of God, and not that he made him after his own image? ሰውን በእግዚአብሔር መልክ ፈጥሮታል ያለው ለምንድን ነው? ልክ በሌላ እግዚአብሔር መልክ የፈጠረው አስመስሉ ለምን ሰውን በራሴ መልክ ፈጠርኩት አላለም ብሎ ከጠየቀ በኋላ very appropriately and without any falsehood was this oraculous sentence uttered by God. For no mortal thing could have been formed on the similitude of the Supreme Father of the universe, but only after the pattern of the second deity, who is the word of the Supreme Being. በእግዚአብሔር የተነገረው ይህ አረፍተ ነገር በትክክልና ያለምንም ውሸት ነበር። የአጽናፈ ዓለም የበላይ አባትን በሚመስል መልኩ ሟች የሆነ ነገር ሊፈጠር አይችልም ነበርና፣ ነገር ግን የልዑል አምላክ ቃል በሆነው በሁለተኛው አምላክ ምሳሌ ብቻ ነው የተፈጠረው ይላል። እዚህ ጋር ልታሰምሩበት የሚገባው ቃልን ወይም ሎጎስን ሁለተኛው አምላክ እና ሰዎች ሁሉ የተፈጠሩበት የእግዚአብሔር ምስል ማለቱን ነው። አሁንም ይሄ የፋይሎ ጽሑፎች ስትሰሙ በክርስትና አስተምሮና በተለይም ደግሞ የጳውሎስ መልእክቶችን አለማስታወስ ይከብዳል። ሁለተኛ ቆሮንቶስ ምዕራፍ 4 አንቀጽ 4 ላይ እንዲህ ይላል፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የሚያምኑትን ሐሳብ አሳወረ። የእግዚአብሔር ምሳሌ የሚለውን አስምሩበት። ቆላሲያስ ምዕራፍ 1 አንቀጽ 15 ከ17 ላይም ስታነቡ እርሱ የማይታዩ አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው፣ ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው፣ ሁሉ ነገር በአንድ ላይ ተያይዞ ያጸናው በእርሱ ነው ይላል። ዮሐንስ ወንጌል ምዕራፍ 1 አንቀጽ 18ንም ስታዩ መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም፣ በአባቱ እቅፍ ያለ አንዱ ልጅ እርሱ ተረከው ይላል። አማርኛው ትርጉም ላይ ልጅ ነው የሚለው፣ ግሪኩን ብታነቡት ግን ልጅ የሚል ቃል አታገኙበትም። ሞኖጌነስ ወይም ደግሞ ዋን ኦፍ ኤ ካይንድ የሚል ቃል ነው የምታገኙት።
ትርጉሙ ያው ዋን ኦፍ ኤ ካይንድ ወይም ልዩ ማለት ነው። ሲቀጥል እዚህ አረፍተ ነገር ላይ ይህ ቃል አጀክቲቭ ሆኖ ነው የመጣው። ናውን ወይም ስሙ ቲዮስ ነው። ቲዮስ ደግሞ እግዚአብሔር ማለት ነው። ስለዚህ እዚህ አንቀጽ ላይ 2 ጊዜ ነው ቲዮስ የሚል ቃል የምታገኙት። ለዚህ ምንድነው የሚለው? መቼም ቢሆን ያየው የለም የሚለውን አካል እግዚአብሔር አለው። ከዛም በመቀጠል በአባቱ እቅፍ ያለ ልዩ የሆነውን አካል ደግሞ እንደገና እግዚአብሔር ብሎታል። ማንም ያላየው እግዚአብሔርና ስለማንም ስላላየው እግዚአብሔር የሚተርክ ሌላ እግዚአብሔር ማለት ነው። ፋይሎም ምንድን ነው ያለው? የልዑል አምላክ ቃል በሆነው በሁለተኛው አምላክ ምሳሌ ብቻ ነው ሟቹ የሆነው ነገር የተፈጠረው ነው ያለው። ስለዚህ የክርስትና ዶክትሪንና ዶግማ ከፈጣሪ የወረደ ሳይሆን ልክ እንደ ፋይሎ ያሉ የግሪክ ፍልስፍና፣ ባህል፣ ሃይማኖት ተጽዕኖ ያደረባቸው አይሁዶች የኢየሱስን መልእክት ባለመረዳታቸው ከእነሱ በፊት የተሳሳቱ ሕዝቦችን ሃይማኖትና ዝንባሌዎችን ተከትለው ሌሎችን ያሳሳቱ ሰዎች የፈጠሩት ዶክትሪንና ዶግማዎች ናቸው ማለት ነው። ለዚህም ነው ቅዱስ ቁርአን ላይ ምዕራፍ 5 አንቀጽ 77 ላይ እንዲህ የሚለው እናንተ የመጽሐፍ ባለቤቶች ሆይ በሃይማኖታችሁ ከእውነት ሌላ የሆነን ማለፍ ወይም ወሰንን አትለፉ። በፊትም በእርግጥ የተሳሳቱትና ከቀጥተኛው መንገድ የተሳሳቱትን ህዝቦች ከንቱ ዝንባሌዎችን አትከተሉ በላቸው የሚለው ማለት ነው። ስናጠቃልለው ይህ የክርስትና አስተምህሮ ፖሊቲዝም ወይም የመድብለ አማልክት አምልኮት ነው። ይህ ደግሞ በፊትም ይሁን አሁንም የተሳሳቱ ህዝቦች ከንቱ ዝንባሌዎች ነው ማለት ነው። ስሉስ ቅዱስ ብለው የሚያመልኩት 3 የተለያዩ ማለትም አብ ወልድ አይደለም፣ መንፈስ ቅዱስ አብንም አይደለም፣ ወልድም አይደለም። እነዚህ 3 አካላት ግን እያንዳንዳቸው እግዚአብሔር ፈጣሪ አምላክ ጌቶች ናቸው ብሎ አምነው ሲያበቁ አሃዱ ወይም አንድ አምላክ የሚለውን ሀረግ ሲጨምሩ 3 የተለያዩ አካላቶችን አንድ ናቸው ብሎ የሚያስቡ የዋህ እምነት ነው ማለት ነው። ዮሐንስ ወንጌል ምዕራፍ 1 አንቀጽ 1 ስንመለከት ፈጣሪ ነው ተብሎ እንጂ ሆነ ተብሎ የሚገለጽ አካል አይደለም። ማለትም ስጋ ሆነ፣ አጥንት ሆነ ወይም ቆዳ ሆነ ተብሎ የሚገለጽ አካል በፍጹም አይደለም። ምክንያቱ ደግሞ ፈጣሪ ዘላለማዊና የማይለወጥ የማይቀየር ስለሆነ ማለት ነው። ባይብላቸውንም ብናይ ሚልኪያስ ላይ እኔ እግዚአብሔር አልለወጥም፣ ስለዚህ እናንተ የያዕቆብ ልጆች ሆይ አልጠፋችሁም ይላል። ስለዚህ ይታያችሁ እንግዲህ ሆሴዕ ምዕራፍ 11 አንቀጽ 9 ላይ እኔ በመካከላችሁ ያለው ቅዱስ አምላክ ነኝ እንጂ ሰው አይደለሁም እያለ የነበረ በድንገት ሰው ሆንኩ ቢል እንኳን ለያዕቆብ ልጆች ለማንስ ልጆች ቢሆን እንዴት አይጠፋቸውም? ስለዚህ ወደ መፍትሄው ስንመጣ ኢየሱስ ቃል ነው የሚለውን ለመረዳት የግሪክ ፍልስፍና፣ ባህል፣ ሃይማኖት ተጽዕኖ ያደረበትን የአዲስ ኪዳን ጸሐፊዎችን መነጽርና ሌንስ አውልቀን በተውሂድ ማለትም በፈጣሪ ፍጹማዊ አንድነት በሚያስመለክተን አይናችን በውሃ በደንብ ታጥበን ታላቅ ነቢዮች በተረዱበት መንገድ መተርጎም መፍትሄው ይሆናል ማለት ነው። እኛ ሙስሊሞች ስለ ኢየሱስ ወይም ኢሳ አለይሂ ሰላም ያለን አመለካከት ቁርአንና ሐዲስ እንደሚያስተምሩን ነው። የአላህ ባሪያና አገልጋይ እንዲሁም የአላህ መልእክተኛ እንደሆኑ፣ በተጨማሪም የአላህ የይሁን ቃል ወደ ማርያም አለይሂ ሰላም ተልኮ ያስገኘ ከአላህ የሆነ ነብስ እንደሆነ ይህን ሀሳብ ደግሞ የሚደግፈው የቁርአን አንቀጾችን እንመለከታለን። ምዕራፍ 3 አንቀጽ 59 ቁርአን እንዲህ ይላል ለአክት ያሉትን አስታውስ፣ መርያም ሆይ አላህ በእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርያም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎቹም በሆነ ልጅ ያበስርሻል ይላል። ኢማም ሐንበል ከላይ ስላለው የቁርአን አንቀጽ ሲያብራራ ኢሳ በአላህ ሁን በሚለው ቃል አማካኝነት ተፈጠረ እንጂ ራሱ ሁን የሚለው ቃል አይደለም ብሎ አስተምሯል። ቃል አማካኝነት የተፈለገው ነገር ይፈጠራል ይገኛል እንጂ ራሱ ያ ነገር ሆኖ ይመጣል ማለት አይደለም። ኢሳን በድንግልና ከሷ መፍጠር ስለፈለገ ሁን በሚለው ቃሉ አማካኝነት አላህ ሁን ሲለው ተፈጠረ ማለት ነው። ግኝቱና ስሪቱ ከአላህ ዘንድ የሆነ ባለቤቱና ምንጩ አላህ ራሱ የሆነ ለማለት ተፈልጎ ነው። ሌላ ቦታ ላይ አላህ ነገሮችን የሚጠራቸው በተፈጠሩበት መንገዱ ነው እናገኘዋለን። ለምሳሌ የሰው ልጆችን ከምን እንደተፈጠሩ እንዲያስታውሱ ሲናገር ኑጥፈ በሚል ቃል ይጠራቸዋል። ድሮፕ ኦፍ ስፐርም እንደማለት ነው። ለምሳሌ ምዕራፍ 75 አንቀጽ 36 ላይ የሚፈስ ከሆነ የፍትወት ጠብታ አልነበረምን ብሎ ሰውን ይጠራል ማለት ነው። ስለዚህ ኢየሱስ ቃል ብሎ መጠራቱ አላህ የፈጠረበትን መንገድ ለማመልከት የተጠቀምበት አነጋገር ነው። ምሳሌ ምዕራፍ 16 አንቀጽ 40 ላይ ለማንኛውም ነገር መሆንም በሻነው ጊዜ ቃላችን ለእርሱ ሁን ማለት ብቻ ነው ወዲያውም ይሆናል ይለናል። እንዲሁም ምዕራፍ 2 አንቀጽ 117 ላይ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ነገርንም ማስገኘት ባሻ ጊዜ ለእርሱ የሚለው ሁን ነው ወዲያውም ይሆናል። ይህንን ሀሳብ ባይብል ላይም እናገኘዋለን። ከመጀመሪያቸው መጽሐፍ ስንጀምር ዘፍጥረት ምዕራፍ 1 አንቀጽ 3 እንዲህ ይላል፣ ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ዘፍጥረት ምዕራፍ 1 አንቀጽ 3 ላይ ይህን የመጽሐፍ ቅዱስ አንቀጽ እንደሚያሳየው ሁን የሚለውን የቃሉን በመጠቀም እግዚአብሔር ብርሃን እንደፈጠረ እንዳስገኘ ይነግረናል ማለት ነው። ነገር ግን ቃሉ ራሱ ብርሃን አልሆነም። ይህንን የሚሉ ከሆነ ግን ያው አምላክ ስጋ ሆነ እንደሚሉት አምላክም ፀሐይ ሆነ ብለው ሊያምኑ ነው ማለት ነው። ዳዊት ምዕራፍ 74 አንቀጽ 16ንም ስናይ
ቀኑ ያንተ ነው፣ ሌሊቱም ያንተ ነው፣ አንተ ፀሐይንና ጨረቃን አዘጋጀህ ይለናል። ስለዚህ ሁን በሚለው ቃሉ ፍጥረታትን ያዘጋጃል እንጂ ሁን የሚለው ቃሉ ራሱ ውጤት ይሆናል ማለት አይደለም። ይህን ከተረዳን ወደ ኢየሱስ ስንመጣ ኢየሱስ ከማርያም በቃል ስጋ ሆነ። እግዚአብሔር ፀሐይና ጨረቃን የመሳሰሉትን ነገሮች ሁሉ በቃሉ ካስገኘ ድንግል ማርያም ማህፀን ውስጥ ደግሞ ስጋን በቃሉ አዘጋጅተዋል ብሎ ማመን ከግሪክ ፍልስፍና፣ ባህል ወይም ሃይማኖት ተጽዕኖ መዳኛ መፍትሄ ይሆናል ማለት ነው።